ከህንድ ተራሮች መካከል በፔሩ ግዛት ውስጥ በ2430 ሜትር ከፍታ ላይ ተንጣሎ የሚታየው የጠፋው የኢንካዎች ከተማ ማቹ ፒቹ ነው። በ15ኛው ክፍለ ዘመን መካከል የተገነባው የኢንካዎች ከተማ አሰራሩና በውስጡ የያዛቸው ድንቅ ጥበቦች እጅግ የሚጓጓለትና የሚያስደንቅ ቦታ አድርጎታል። From an engineering point of view, we just have to stand back and say that's really impressive. So as an architect, I really wish that I could have like a time machine and go back in time and see how they did it. በተራቀቀው ቴክኖሎጂ በመታገዝ ባለሙያዎቹ የማይታየውንና በውስጡ የተደበቀውን ገጽታ በማጥናት በከተማው ዙሪያ የተሸሸገውን ሚስጥር ለመግለጽ ሰዓቱ ላይ ደርሰዋል። ተመራማሪዎቹ ቦታው ከተፈጥሮ ተቃራኒ መሆኑንና በዚህ ቦታ ላይ መኖር በጣም አደገኛ እንደሆነ ይገልጻሉ። ይሁንና ከተለመደው ስልጣኔ የበለጠ የሚያስደንቀው የኢንካዎች ስልጣኔ ሲቪል ኢንጂነሪንግ ተፈጥሯዊም ሆነ ሰው ሰራሽ አደጋዎችን በመሻገር ከ5 ክፍለ ዘመናት በላይ መቆየት ችሏል። ከማይናወጡት ከነዚህ ግንባታዎች ጀርባ ያለው የተራቀቀ የግንባታ ጥበብ ምንድነው? ቦታው በዋነኝነት የመገንባቱስ ዓላማ ምንድን ነበር? በዙሪያው የነበሩ ስልጡን ህዝቦች የአእምሮ ምጥቀት ልክ ምን ያህል ርቆ መጓዝ ችሎ ነበር? የኢንካዎች ከተማ ምን አይነት የአስትሮኖሚካል ኢንጂነሪንግ ነው እያሳየን ያለው? እናም ስለ ማቹ ፒቹ የተገኘው የጥናት ውጤት ምንድነው? ክቡራን አድማጭ ተመልካቾቻችን ሰላምታችን በእያላችሁበት ይድረሳችሁ። በዛሬው መሰናዷችን ስለ አስደናቂው ማቹ ፒቹ ከተማ አስደናቂ ጉዳዮችን የምንቃኝ ይሆናል። እንደምትደሰቱበትና ዕውቀት እንደምታገኙበት ሙሉ እምነቴ ስለሆነ ካሁኑ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እስከመጨረሻው ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ከአስደናቂ ጉዳዮቹ መካከል የመጀመሪያችን የሚሆነው አስገራሚው ጉዳይ ማቹ ፒቹ ብቻውን 32000 ሄክታሮችን የሚሸፍን ሲሆን ማንኛውም ጎብኚ ቢሆን 700 ሜትሩን ብቻ ነው ጎብኝቶ የጨረሰው። The nuclear part of Machu Picchu is what we see. የማቹ ፒቹ ዋና መካከለኛ ክፍል የምንመለከተው ሲሆን ነገር ግን በሌላ ጎኑ በ5 ኪሎ ሜትር ርቀት ላይ ሌሎችም ቦታዎች አሉ። ይህም ምናልባት በኢንካ ማስተር ፕላን መሰረት ከማቹ ፒቹ ጋር የተገናኙ ናቸው። Yes, we're going to be integrated to Machu Picchu. በዛሬው ዕለት ብዙዎች ስለዚህ ከተማ የሚያውቁት በጣም ጥቂቱን ሽርፍራፊ ቦታዎች ሲሆን በ1911 ዓመተ ምህረት ቦታው ከተገኘ ጊዜ አንስቶ ለብዙ አስርት ዓመታት ጥናት ሲያደርጉ የቆዩት ለሁሉም ሰው በቀላሉ በሚታየው ክፍል ላይ ነበር። ነገር ግን አሁን የጥናታቸውን ትኩረት በአይናችን ባልታዩ ድብቅ ቦታዎች ላይ አድርገው ጥናታቸውን ማድረግ ቀጥለዋል። በዙሪያው ካሉ ሌሎች ቦታዎች ጋር ሁሉ ማቹ ፒቹን የሚያገናኙ ከ300 ኪሎ ሜትር በላይ የሚረዝሙ መንገዶች እንዳሉ የሚታወቅ ሲሆን እስካሁን ባለው ግኝት መሰረት 9 መንገዶች እንዳሉ ተረጋግጧል። ይሁን እንጂ ሁሉም ሰው በቀላሉ ወደ ግዛቱ መግባት አይችልም። በሚገርም አሰራር የተገነባው ይህ ቅርስ በተለያዩ ርቀቶች ላይ የተገነባ ሲሆን ወደ ከተማው የሚመጣውን ሰው ላለመቀበል ሲፈልጉ የሚያነሷቸው ተንቀሳቃሽ ድልድዮች የሚቀመጡበት ቦታዎች ነበሩ። ከፍተኛ ደህንነት ለሚያስፈልጋቸው ቦታዎች ደግሞ ኢንካዎች ተጨማሪ ዘዴ ነበራቸው። But before we get there, ነገር ግን ወደዚህ ከመግባታችን በፊት እነኚህን 2 ደረጃዎች ማለፍ ይጠበቅብናል። ይህም 2 የበር ደረጃ ሲሆን ምናልባት ከላዩ ተጨማሪ ገጽታ ይኖረዋል። እናም 2 የበር ደረጃ ማለት የበለጠ አስፈላጊና ሚስጥራዊ ቦታ ነው ማለት ነው። to a more important or sacred space. ላለፉት 5 ዓመታት በማቹ ፒቹ ላይ ብቻ ሳይሆን በዙሪያው ባሉ ታሪካዊ ድንበሮች ላይ ጥናት በማድረግ ወደ ከተማው የሚያስገባ ቻቻባምባ የተባለ አዲስ መግቢያ መንገድ አግኝተዋል። ይህ መግቢያ ከዋናው ከተማ 7 ኪሎ ሜትር ያህል የሚርቅ ሲሆን የከተማውን ስፋትና ኃያልነት ያሳያል። በዛው ቦታ ላይ አርኪኦሎጂስቶች ባደረጉት ጥልቅ ጥናት 14 የውሃ ምንጮችን እንዳገኙና ወደ ከተማው የሚገቡ ሰዎች ከመግባታቸው አስቀድመው በመታጠብ ራሳቸውን የሚያነጹበት እንደሆነ ተናግረዋል። The most impressive part of Machu Picchu are basically the ይበልጥ የሚያስገርመው የማቹ ፒቹ ክፍል በዋነኝነት ለአስትሮኖሚካል የጠፈር ምርምር ጣቢያ መሆኑ ነው። አስትሮኖሚካል የሆኑ ክስተቶችን በቅርበት ሆኖ በመመልከትና በመመርመር የዘመን አቆጣጠራቸውን ለመቀመር ብቻም ሳይሆን ከስነ ጽዋት ጋር ስለሚያያዝ መች መትከልና መች ማጨድ እንዳለባቸው እንዲያውቁ ቦታው ለኢንካዎች በጣም ይጠቅማቸው ነበር።
በዚሁ ግዛት ውስጥ ከሚገኙ ግንባታዎች ሁሉ ለየት ያለ ቦታ አጥኚዎች በጥቅጥቅ ደን ውስጥ ተሸፍኖ ያገኙትና ቁፋሯቸውን በማድረግ ጥናታቸውን ቀጠሉ። በግድግዳውም ላይ በሌሎች የኢንካ ግንባታዎች ላይ የሌሉ ሁለት ክፍተቶችን አገኙ። በቦታው ላይ ጥልቅ ጥናት ካደረጉም በኋላ የቦታውን ትክክለኛ ጠቀሜታ ምን እንደሆነ ማወቅ ችለዋል። Now we know for sure that this is a precise astronomical instrument. ህብረ ኮከቦችንና ሌሎችም የህዋ አካላትን በሚገባ ጥርት አድርገው በመመልከት ኢንካዎች ህዋ ላይ ይራቀቁ ነበር። ከዚህም ጋር ተያይዞ ሳይንቲስቶቹ በቦታው ላይ እንዴት አድርገው ይጠቀሙበት እንደነበረ ሚስጥሩን መፍታት ችለዋል። So we are in the በምልከታ ቦታው ውስጣዊ ክፍል ውስጥ ነን። እናም እዚህ ያሉትን ክፍተቶች የቀድሞ አስትሮኖመሮች ቀን ላይ ሲሆን በቀጥታ የፀሐይን ብርሃን አይመለከቱበትም። ምክንያቱም ይህን ማድረግ የአይንን ብርሃን ሊያሳጣ ስለሚችል። ስለዚህ በክፍተቱ የሚገባውን የብርሃን ነጸብራቅ እዚህ ጋር ይመለከቱታል። በማታ ደግሞ ሲሆን በዚህ በኩል ዝቅ ብለው በእንዲህ መልኩ የሚፈልጉትን የህዋ ምልከታ ያደርጋሉ። በአጠቃላይ እየተገኙ ያሉ ግኝቶች ሁሉ የኢንካዎችን የአይምሮ ልዕቀትና ከተለመደው በላይ የሆነ ዕውቀታቸውን የሚያሳዩ አስደናቂ ማስረጃዎች ናቸው። ከነዚህም ማስረጃዎች አንዱ የማቹ ፒቹ ከተማ ግንባታ በራሱ ከሌሎች ቦታዎች ጋር ለመገናኘትና የአየር ጸባዩን ለመቋቋም አስቸጋሪ በሆነ ቦታ ላይ ለዘመናት ተቋቁሞ መዝለቅ መቻሉ ነው። አጥኚዎቹ እንደሚሉት በየዓመቱ በስፍራው ላይ በጣም ከባድ ዝናብ እንደሚዘንብ ገልጸው የከተማውን ደህንነት ለማስጠበቅ የግድ የውሃ ማስወገጃ ዘዴ መዘየድ እንደሚያስፈልግ፣ ካልሆነ ግን በጎርፍ ከተማው ሊጠፋ እንደሚችል ተናግረዋል። More than 50% of ከ50% በላይ የግንባታው ኃይል የዋለው የከተማውን ከመሬት በታች መሰረት በመገንባት ላይ ነበር። በዚህ መሰረት እንግዲህ ገንቢዎቹ በአይናችን በማይታየን መልኩ ጎርፍን መቋቋሚያ ዘዴ እንደዘየዱ ማወቅ ተችሏል። ይህም ዘዴ ደረጃ መሰል ቅርጾችን ለመገንባት ከላይ ከሚታየን ግንብ በስተጀርባ ከተለያዩ ማቴሪያሎች የተሰሩ የተለያዩ 4 ተደራራቢ ግንባታዎች እንዳሉ የተረጋገጠ ሲሆን እነኚህም ንብር ግንባታዎች ቦታው በውሃ እንዳይርስና የመሬት መሸርሸር እንዳይፈጠር ከማድረግ በተጨማሪ ውሃውን የሚያስወግዱባቸው መንገዶች እንደሆኑ አርኪኦሎጂስቶቹ አረጋግጠዋል። እነዚህን ደረጃ መሰል ግንባታዎች በመመርመር ከጎርፍ ያመለጡባቸውን ዘዴዎች ማወቅ ተቻለ። ነገር ግን አሁን ደግሞ ሌላ ሚስጥሮች ለአጥኚዎቹ ጥያቄ ፈጥሮባቸዋል። የማቹ ፒቹ ከተማ በ15ኛው ክፍለ ዘመን አጋማሽ ከ500 እስከ 700 መኖሪያ ቤቶችን ይዞ የተገነባ ሰፊ ከተማ ነው። ታዲያ ትልቁ ጥያቄ ይህን የሚያክል ሰፊ ከተማ በዚህ ያህል ረጅም ተራራ ላይ የመገንቢያ ዕቃዎችንና አስፈላጊ ቁሳቁሶችን በሙሉ እንዴት ማግኘት ቻሉ? የኪነ ህንፃዊ ጥበባቸው ሚስጥር ምን አይነት ቢሆን ነው በማንም ሊደገም የማይችል አሰራር ተብሎ የሚታሰበውን ከተማ መገንባት የቻሉት? ከተማው ከተገነባበት ተራራ ከፍታና ስፋት አንጻር የሚጠጡትን ንጹህ ውሃ ማግኘት ከባድ በሆነበት ሁኔታ ውስጥ በምን ጥበብ ነበር የኢንካ ህዝቦች ሁሉ ይኖሩ የነበረው? 10 ሰዎች ኮሜንት ላይ ኔክስት ካላችሁኝ ፓርት 2 እንደምሰራበት ቃል እየገባው፣ ለዛሬ ግን ቪዲዮአችን እንዳይረዝምብን በዚህ ይብቃል። እስከመጨረሻው ስለተከታተላችሁኝ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።